ሰላም ወላጆች፣ ዛሬ ልጆቻችን ከዳይፐር ወደ ፖፖ እንዴት በቀላሉ እንደምናሸጋግር እናያለን። ፖፖ ማስለመድ ጥቅሙን እኔ አንደኛ ልጆች ከዳይፐር መላቀቃቸው ራሳቸው እንዳደገ ልጅ ያያሉ። ከጤናም አንጻር ከዳይፐር ፖፖ የተሻለ ምቾት ይሰጣቸዋል። ዳይፐር ምቾት የመንሳት፣ የማቃጠል፣ የመለብለብ ባህሪ ስላለው ሕፃናት ምቾት እንዳይሰማቸው ያደርጋል። ከኢኮኖሚም አንጻር ወጪ ቆጣቢና አንዴ ከተገዛ ለብዙ ጊዜ የሚያገለግለን ፖፖ ነው። ንጽህናውን እየጠበቁ መጠቀም ይቻላል። ፖፖ ስትገዙ ለልጆች እንደሚመቻቸው ቶሎ እንዲለምዱ ምቹ የሆነውን መቀመጫ ያለውን ግዙ። ልጆች ለፖፖ መድረሳቸውን እንዴት እናውቃለን? ዳይፐራቸው ሳይረጥብ ወይም ምንም ሳይጠቀሙበት ከ2 ሰዓት በላይ ካቆዩት ይህ ማለት የፊኛ መቆጣጠርን ያሳያል። ፊኛቸው መቆጣጠርን ጀምረዋል ማለት ነው። ሁለተኛ ሱሪያቸውን ዝቅ ሲያደርጉ ሽንት ወይም ካካ እንደመጣባቸው ከነገሩን፣ በየጥጋ ጥጉ ካካ ማድረግ ከጀመሩ ለፖፖ ደርሷልና ይህን ምልክት አይታችሁ እናንተም ፖፖ አዘጋጁላችሁ። ይህ ምልክት ስታዩ ፖፖ ወዲያው አቅርባችሁ ቀስ በቀስ በትዕግስት ማለማመድ ይገባል። ፖፖ ከ18 ወር በፊት ማለማመድ ትዕግስትን ይፈታተናል። ስለዚህም የሚመከርበት ጊዜ 18 ወር ወይም 1 ዓመት ከ6 ወር እስከ 2 ዓመት ውስጥ ብናለማመዳቸው ይህ ጥሩ ጊዜ ይሆንላቸዋል። ለሴት ልጆች እናት የሽንት ቤት አጠቃቀም ማሳየት፣ ለወንድ ልጅ አባት የሽንት ቤት ማጠቃቀም ማሳየት። ፖፖን እነሱ በሚያዩበት ቦታ ባልጨለመበት ቦታ ብታስቀምጡት ለነሱ ያመቻቸዋል። አሻንጉሊት ፖፖ ላይ እያስቀመጣችሁ እነሱን ምን እንዲያደርጉ ማለማመድ ነው። አንዴ ካልተሳካ በትዕግስት በመደጋገም ማለማመዱ የወላጅ ግዴታ ነው። የማያውቁት አዲስ ነገር ስለሚሆንባቸው ትዕግስት እጅግ አስፈላጊ ነው። ፖፖ ላይ የምታስቀምጡባቸው ጊዜ ከእንቅልፋቸው እንደተነሱ፣ ከምግብ በኋላ ከ15 እስከ 20 ደቂቃ በኋላ፣ ከመተኛታቸው በፊት ፖፖ ላይ ከ3 እስከ 5 ደቂቃ ማስቀመጥ ይገባል። ካካ እንኳን ባይኖራቸው በደስታ ከፖፖ ላይ ማንሳት፣ ከፖፖ ውጭ እንኳን ቢጠቀሙ አለመቆጣት፣ ቀስ በቀስ ይለምዳሉና ይህን አድርጋችሁ ካለመዱ እስከ ዳይፐራቸው ለትንሽ ደቂቃ ፖፖ ላይ ማስቀመጥ ሌላኛው ዘዴ ነው። ልጆች ቶሎ አለምድም ካሉ ትንሽ ቀናት ቆየት ብላችሁ እንደገና መሞከር ያስፈልጋል። እንግዲህ የቻናሌ ቤተሰቦች መልካም እድል። ሌላ ተሞክሮ ካላችሁ ኮሜንት ላይ አስቀምጡ። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ይህ ቪዲዮ ለሁሉም እንዲዳረስ ሼር እንድታደርጉልን በትህትና እንጠይቃለን። ሰላም ሁኑ።